እዚህ ጋር እንግዲህ ሞርኒንግ አለን ከእንቅልፍ ስነሳ እንግዲህ ቾምቤ ራሱን ሊያጠፋ ሲደረስኩበት ሁሉ ያስቸግሮኛል። እንግዲህ በማብሪያ ማጥፊያ ራሱን አንድ ቴስታ ቀመሰ። በማብሪያ ማጥፊያ ራሱን ሊያጠፋ ሁሉ ያስቸግረኛል። እዛ ጋር ደግሞ ቦክስ ማብረጃ ወደቀች፣ ስትረስ ማብረጃ ነች። ከእንቅልፌ ስነሳ ባይዘው መንግስቱ ኃይለማርያም ነው መስለው የፊት ስኪል ለመድ ቻሉት። እንዜን ደግሞ እንደ ፍሬሽ ቀራጭ ካሜራው ያው ብዙ ፊቴን አላስገባልኝም። ፎከስ ያደረገብኝ ስተኛ ፎከስ አድርጌ ነበር አልጋ ላይ ስለነበረ ብዙ እንትን አላለኝም። ያው እንደ አዲስ ለማጅ ዝም ብላችሁ እያያችሁ ዘና ትሉበታላችሁ። ያው የሰንበት ውሎ ነው። ሰንዴ ቭሎግ እንግዲህ በአልጋ ማንጠፍ ተጀምሯል። ባይዘው የወታደር ልጅ ስትሆኑ አንሶላው ሳንቲም ካላነጠረ በጣም ጦርነት ነው። እኛ ቤት ድሮ አልጋና ነጥፍና ፋዘር 150 ሳንቲም ያነጥርበታል። ካልነጠረ በ50 ሳንቲሙ ትፈነከታለ፣ ከነጠረ ደግሞ 50 ሳንቲሙን ትወስደዋለ ነበር ቤቱ። ያው እሱ እንግዲህ አብሮን እያረጀ ነው። ያው እንግዲህ የወንደላጤ ቤት እንዳመሉ በሀገሬ ባንዲራ ፏ አረኳት። በእናት ሀገር ባንዲራ እዚህ ጋር እየነገርኩ ነው። ግዴታ መሆን እንዳለበት ሳንቲም መንጠር እንዳለበት ምናምን። ያው እንግዲህ ቾምቤም እዛ ጋር እያየ ነው። ትራሶችን ዱቅ አረኩ። ቾምቤም አንድ ይገባላል። ተረጋጋ እየተባለ ነው። አታስቸግር። የሳይ እንግዲህ የእጅ ምልክቶችን ቻሉት። እንግዲህ ያው ትልቅ ሰው እስከሆን ድረስ እንትን አለልም። ያው የጠዋት ልማዴን ሳኮ ትደበድባለ እንዲሆነ ስትጨነቅ ምናምን ስላስለመድኩት ቲክቶክ ሾፕ ላይ ታገኙታላችሁ። በጣም ጸዴ ነው። የሆነ ስትረስ ምናምን ሲሰማችሁ ጣጣ አስታረጉት በቃ እርግፍ ነው የሚለው። እኔ ደግሞ ንዴቴን በመማታት ስለሚወጣልኝ ይሄ ለእኔ በጣም አሪፍ ነው። ሳኮ የአርሰናል ጨዋታ ነበረው። የአርሰናል ማሊያ ለሰንዴ ሊግ ተዘጋጀለት ይላል ብራዘር። ከዛ ማሊያችንን አዘጋጀን። ትጥቅ እያዘጋጀን ነው። ዛሬ ቀይ በቀይ ነው ይላል። ይሄ ቀይ ነው ምንድነው ቁምጣው ግን ከለሩ። ታይታችን አውጣን። ትንሽ ብርዳማ ስለነበረች ታይት ድጌ ላውጣ ነበር ሸውጄ። ለካ ሙሉ ታይት አውጥቻለሁ። አፉን ላውጣ ነበረ። ያው ፏልን እንግዲህ ተለበሰለት፣ ተዘነጠለት። ቦርጭ እንግዲህ ፊቴ ተቆርጧል። እንግዲህ አይታይም። ያው እንግዲህ ቻሉት። እንዴት ነው ግን ሰውነት አሪፍ ነው። ቦርጭ ቢጠፋ ምናምን በቃ የድሮ ኳስ ተጫዋች አቋሚ ዲያራ ነበረ። ዲያራ አባል ነበር። ያው ዲያራ መምሰል አይቀርም። እመለሳለሁ። አብሽር ወደ አቋሚ። አርሲዬም ጨዋታ እንዲኖራት ምናምን እየተመኘው ነበረ ምናምን። እስኪ እዚህ ጋር የምለውን ትንሽ ላሰማችሁ። ማይ ፈርስት ቭሎግ እንግዲህ ከቤት ጀምሯል። ሰንዴይ ነው። ሰንዴይ ሊግ ሊድ ነው። ፉትቦል ኢዝ ጉድ ኦን ሰንዴይ ዩ ኖ። ሁሉም ፍሪ ነው የሚሆነው ምናምን። ሶ አብረን የምናየው ይሆናል። ሌትስ ጎ። ሊፍታችን ስር ገባን። ግራውንዱን ተጫነው። 4ኛ ፎቄኛ ነች። እንግዲህ ልንወርድ ነው። ዋጓን እስኪ እንግዲህ ውጭውን ማሳያችሁ ይሆናል። ሌትስ ጎ። ባይ ዘ ዌይ የኛ ህንጻ በጣም ብዙ ሰው ነው የሚኖርበት። ላይክ ዩ ሲ እስከ ፍሎር 23 እስከ 180 ፍላቶች አሉ። እንግዲህ ካን ኢማጂን ኢቭን 2 ሰው እንኳን ቢኖር በየቤቱ ስንት ሰው እንደሚሆን አባስታችሁ ድረሱበት። በጣም ግምት ትክክል አልነበረም ማለት ነው። አይ ወጣለች። ዋው ደስ የሚል ቀን እንግዲህ እንደ ፔንታገን መንታ ነው ህንጻችን። ይሄ ህንጻ የኛ ሲሆን ያ ደግሞ የምንኖርበት ነው። እዚህ ጋር እቺ ጋርቤጃችን ነች። እቺ ደግሞ መኪና ያላቸው ሰዎች ፓርክ የሚያደርጉበት ነው። እንግዲህ እኛ ከመቶ ቪዲዮ በኋላ በምንገዛው መኪና የኛን ፓርክ አድርገን እናሳያቸዋለን። እንግዲህ ያለው ነገር ይሄን ይመስላል። እቺ የኛ ፓርካችን ነች። እንግዲህ በዛ በኩል ብዙር አሳያችሁ ነበር ውስጡ፣ ግን ቆይ ወደዛ ጠጋ ብዬ ስገባ አሳያችኋለሁ። አብራችሁኝ እንደምትቆዩ ባለሙሉ ተስፋ ነኝ። this is our park everyone። እንግዲህ ከዚህ ፍላቶች ከነዛ ቢልዲንጎች ከነዛም ፍላቶች ኤቭሪዋን የሚዝናናው እዚህ ነው። እቺ ደግሞ ትንሽ ኮርት ነች።
ባስኬት ምናምን የፉትሳል ለልጆች ግን ያው አስፓልት ስለሆነ አይመከርም። ያው ሳር ቢሆን ነው አሪፍ። ግን እዚህ ስር ላይክ እንደዛ ይኸው ሰውየው ውሻውን ይዘው እንደዚህ አዊሽ እኔም ከ100 ቪዲዮ በኋላ ውሻም እንደሚኖረኝ ተስፋ አረጋለሁ። እንግዲህ እስኪ ፒቹ ጋም ስደርስ ደግሞ አናገር አሳያችሁ። ጉዳይ ዋችን ያዝን። ካሽ ማውጣት ነበረብኝ። የምንከፍለው አለ 10 ፓውንድ ግን ካርድ ስላልያዝኩት በቃ ትራንስፈር አረግላችኋለሁ። ዋችንን ይዘናል። ዋጓን ይሄን ይመስላል። ወደ ሜዳችን እየደረስን ነው። እንግዲህ ፒቹም ጋር ስንደርስ ያለውን ነገር አሾፋችኋለሁ። ይመቻችሁ። ከኔ ጋር አብራችኋል። ያው እንግዲህ ደረስን ሜዳችን ላይ። ጫማ ትጥቃችን እየቀያየርን ነው ምናምን። ያው እንግዲህ ውፍረት አስከብዶናል፣ ግን በቅርብ እንደምንቀንሰው ለእናንተም ቃል ስለገባን በቅርብ ይቀነሳል። ያው እንግዲህ ትጥቃችን እየቀየርን ነው። ያው እንግዲህ የሚቀርጸን የለም፣ በስልካችን ነው። የመጀመሪያ ብሎጋችን ነው። እንግዲህ እየታገልን ነው። ባይዘዌ እዚህ ጋር ሰላም ምለው ልጅ ላስት ዊክ ፋውል ሰርቼበት አሁን ሲያየኝ ይስቃል። በጣም ተጣልተን ነበር ላስት ዊክ። አሁን ሲያየኝ ሰላም ማለት ነው። ኳስ እንዲያደል ሰላም ፍቅር ስለሆነ ደስ ይላል ብቻ። በኋላ ተጀመረ ይላል ጨዋታው። ባይዘዌ የመጀመሪያውን ጨዋታ አሸንፈን ያው እንግዲህ የሚቀርጽልኝ አጥቼ ስለነበረ ሁለተኛው ጨዋታ ላይ ነው ይኸው እንደተጀመረ ይውላችሁ። እዚህ ጋር ኳስ ተሰጠኝ እንደ ነሪ ባናና ቀረቀርኩት እላችኋለሁ። ሁሉም ሲጨፍር እያያችሁ ነው። ያው እኔም ለሚቀርጸኝ ልጅ እጅ ምልክት እያሳየሁት ነው። ባይዘዌ ያገባሁት ጎል እስካሁን በቃ እየተጣራ ነው። ሜሲ ነው ማለት ነው። እዚህ ጋር ድጋሚ ተሰጥቶኝ የሚገርም ኳስ ያው ጨብኝ ምናምን። ያው እንግዲህ ውፍረቴም አለ እሷንም ለማጥፋት ነው። ግን ያው ጎል የማስቆጠር አቅማችን አልጠፋም። እንግዲህ እየታገልን ነው። እዚህ ጋር አለቀ ጀማው። ያው ከብዙ ድካም በኋላ ገባን። እንግዲህ ምግብ አብስሎ የሚጠብቀን የለም። ራሳችንን ነው ፉላችንን ያሳየው ነው። ፉሌን ፏፏ ረኩለት ወደ ቦላችን ገለበጥን። እንግዲህ ተርበናል። ግማሽ ድስት ፉል ነው የምንበላው ይላል። እሷን አመቻችን። ኦሊቭ ኦይሏን እላይዋ ላይ እያሾፍን ነው። እንግዲህ ውድ ኦይል ነው ትላለ። ኦሊቭ ኦይላችንን አረግን። ቲማቲማችንን ከላይ ጣል ጣል አረግን። ያው እንግዲህ ይላል ቸንለት። ከዛ ባይዘዌ ፉል ላይ ተከተፈ ጥሬ ቲማቲም ስታደርጉ በጣም የሚጥፈው። ያው አቮካዶም አለ፣ አቮካዶም ትጨምራላችሁ። በጣም ፒስ ነው ባይዘዌ። ያው እንግዲህ ሙያተኛ ባንሆንም ሞከረናል በሚለው ቆንጆ ፉል እዚህ ጋር ባይዘው የትኛው ህዝቦች ወይም የትኛው ሀገር ፉል እንደሚወድ ኮመንት ላይ ብጽፉልኝ በጣም ነው ደስ የሚለኝ። እኔም አውቃቸዋለሁ። በቀጣይ ቪዲዮ መልሱን ነግራቸዋለሁ። እስከዛው ግን
የት ከአፍሪካ ሀገሮች አፍሪካ ደሞስት ግን በጣም ላይ ካላ ቶፕ የሆኑ ፉል ተጠቃሚዎች አሉ። ፉል የሚበላን ሰው ባይዘዌ የምትለዩበት ቡና ካልጠጣ ድንዝዝ ነው የሚለው ላይ የአእምሮ ዝግመተ ለውጥ ቀሪ በላይ ያለበት ነው የሚመስለው እና ብቻ አሪፍ ነው ፉል። አንዳንዴም ደግሞ ወር ያዝ ለማድረግ እኔ ያው ኳስ በጣም 3 ሰዓት ሙሉ ስለተጫወት ብዙ ኤነርጂ ስለወጣው ለሱም ፒስ ነበር። እዚህ ጋር ደግሞ ጾም ማደል ኦትሴን ቀዳ አደረኩ። ኦትስ ያው ጾም ስለሆነ የጾም ወተት ግድ ነው። ያው ዋው ትላለህ አያምርም ሲታይ ራሱ በእናተኛ። እዚህ ጋር ደግሞ ሌመን ረስቼ ነበር። ሌመን በጣም ነው ምንም ምግቤ ላይ እኔ ቢኖርልኝ ደስ ይለኛል። ኢቭን ሁላ ሌመን በባዶ እጠባለሁ። በጣም ነው የምወደው በባዶ መጥባት ሁላ በጣም ደስ የሚለው እና ሌመኔን አረኩ ምናምን። ያው እንግዲህ የቤታችን ህግ ነው የተሰራበት የተበላበት ሳይታጠብ ማዕድ ላይ መቅረብ እኛ ቤት ነውር ነው። አጠብ ፏፏፏ እናረጋታለን እሷን። እዚህ ጋር ጠባጠብ እያደረግን ነው። ፓስታችን ይገለበጥልሻል። ኦሊቭ ኦይልሽ ቦታ ይዝልሻል። ያ ዋጓን ይላል። ያ ጽዳት ግድ ነው። አካባቢያችንን ካላጸዳን ፏ ካላረግን ምንም የምትበሉት ምግብ ራሱ ስሜት አይሰጥም። የግድ መጽዳት አለበት ይላል። የድስታችንን ክዳን ፏፏ ይልልሻል ትላለ። ሁሌ ካጠባችሁት ባይዘው ነካ ማድረግ በራሱ በቂ ነው። እዚህ ጋር አደረግን ያሳያል። እንግዲህ ለምዶብኛል። እንግዲህ ቻሉት ወደፊት ልምድ ሲመጣ እጄን ተዋለው እንጂ ያው ላይክ 3 ጣቴን ማሳየት ኤቭሪዌር ለምዶብኛል። ሰዎች እንደሚለዩም በዛ ድሮ እንደ ሮናልዲኖ የስልክ ማንሻው ነበር። አሁን ደግሞ ኬት እንዳመጣው ታለቅም የሆነ ቀን ተገለጠልኝ። የፍቅር ሲዝም አምላክ ከሰማይ ወረደልኝ። አሁን እሱ ብቻ ማራለችኝ። ሆት ሴንትን ብላለች። እያለቀ ነው ባይዘዌ ማሬን ያመጣልኝ ጓደኛዬ። ይህን ቪዲዮ ታይዋል። አለቀብኝ ጨምርልኝ እያልኩ ነበር። ሆት ሴን ውስጥ ማሬን ከተትኩ። ቆንጆ ማር ነው ባይዘዌ። አገር ገብቶ ነበር። ከሀገር ነው ይዞልኝ የመጣውና በጣም ጸዴ ነበረ። እሷን ከተትኩ። ሻይ ቅጠላችንን እንጥላለን። ማንኪያችንን እናጥባለን። ኤቭሪቲንግ መታጠብ አለበት። ዋው እዚህ ጋር አመቻቸን ለምግባችን ቀረጻ ካሜራችንን እናዞርልሻለን። ዋው ፀሐያማ ቀን ነበር። አመቻቸንለት። ዳቧችንን ዞር አረግን። ዳቧችንን በትሪ ያቀረብን። እንደ ራበኝ የምታውቁት በቃ እቃዎቹ እንዴት ወዲያ እንደማረጋቸው ባይዘው። ጸጉሬ በጣም በስቷል። አልቆረጠው እስኪ ሰሞኑ ፏፏ ብዬ ደግሞ እመጣለሁ ተቆርጬ። ጺሜ ምናምን አድጎ የሆነ የአልሸባብ አልዙምራ ምናምን የበላይ አዛዥ ነው የምመስለው። እንግዲህ እስራኤል እዚህ ያለ ብለው ወደ እንዳጠቁስ ፋንታ የራሱ ሌመን ነው። ኤቭሪቲንግ አልኳቸው። አሁን ኢቭን ላ እዚህ ላይ ሌመን ቆርጬ ከታለሁ። በጣም የሚያስቅ ሌመን ኖሮኝ ሌላ ደግሞ ሌመን ቆርጬ ከታለሁ። በጣም ነው የምወደው ሌመን። ለምን እንደሆነ አይደለም ሜቢ እና ሌመን ትስል የሆነ ውስጤ ደግሞ ሰላም ይሰማኛል። ሆነ ስበላ ልታመም ምናምን በጣም ረሃ ነው የምሆነው። ጨራረስን ምናምን አሁን ልንፈወስ ነው። ቦል ሙሉ ፉል አማትበናል፣ ባርከናል። ረሃ ነው የምንሆነው ይላል። ሁላችሁም እየመጣችሁ ተጋበዙልኝ። በሌላም ቪዲዮዎች ከችላለሁ። ይመቻችሁ። ኢንጆይ እንደምታደርጉት ተስፋ አደርጋለሁ። ማይ ፒፕል ይመቻችሁ። እጄ ባር
የመጀመሪያውን ኳስ ሊጀምር ነው። እንዲህ ነው የምወጣው። ወጥቼ ድል አርሰናል። አዊሽ ዋንጫውን በልተን ለሌሎቹ ዋንጫዎች መነሻ እንዲሆነን። የዛሬ ብሎግ ይህን ይመስል ነበረ። ፒሳ ይመቻችሁ። እንቀጥላለን። ይሄ